ሳገለግል ኦልሞስት 14 አመት ያህል ያለ ምንም የመጽሐፍ ቅዱስ ትምህርት ነበር ሳገለግል የነበረ ትምህርትን በተመለከተ ያላገኘሁት ነገር የለም ሁሉን ነገር ፉል ስፖንሰር ነው ያገኘሁ ያለሁት ፉድ አላውንስ የቡክ እንዲሁም ደግሞ ዶርሚተሪ ሁሉን ነገር ተሸፍኖልኝ ነው እየተማርኩ ያለሁት ከኤምቢሲ ለኔ የተደረጉ ድጋፎች በጣም ትልቅ ድጋፎች ተደርገውልኛል አንደኛው እኔና ባለቤቴ አዲስ የምግብና የቡና ቤት ንግድ ለመጀመር ሐሳብ ነበረን ያን ሐሳብ አስተዋውቀን በኤምቢሲ በኩል ይህንን እንድንጀምር እንደ ስጦታ የተሰጠን ገንዘብ አለ ሁለተኛ ደግሞ በኤምቢሲ በኩል የተደረገልኝ ነገር ማስተርስ ሁለተኛ ዲግሪን እየተማርኩ ትንሽ ከገንዘብ እጥረት ወይም ችግር ጋር ተያይዞ ትምህርት ላይ ከፍተኛ ተጽዕኖ ነበርና በዚህም ደግሞ የሁለት አመት የክረምት የትምህርት የምግብ ወጪና የደርሶ መልስ ትራንስፖርቴሽን ወጪዎችን ከበር ተደርጎልኛል እነዚህ ድጋፎች ተደርጎልኛል ከኤምቢሲ በኩል እንግዲህ ያለው የነበረው ተጽዕኖ ምንድነው በዚህ ዘመን በተለይ በዚህ ባያለኛው ተኩለ ዘመን ሳትማሪ ማገልገል አትችልም ለዚህ ሳትማሪ የምታገለግለው አገልግሎት የድፍረት የስሜት ቅናት እንጂ ዕውቀት የታከለበት መጽሐፍ ቅዱሳዊ መሰረት ያደረገ ስላልነበረ ተምሬ ወደ አገልግሎት ከሄድኩ በኋላ ብዙ ሰዎችን ለማስተማር ለማሰልጠን ራሴም ደግሞ የእግዚአብሔርን ቃል በድፍረት ለመናገር ለማወቅ ትልቅ እድል ሰጥቶኛል በዛው ምክንያት ነው ማስተርስንም ጆን ለማድረግ እድል ያገኘው ያንን ባልማር ኖሮ አፕግሬድ ማድረግ ማንችልም ነበርና በህይወቴ ትልቅ ለውጥ ትልቅ ተጽዕኖ አምጥቷል አሁንም ማስተርስን እየተማርኩ ነው ትምህርተን ለዚህ እቅድ መንገድ የሚሆነኝ ትልቅ መንገድ ጀምሬያለሁና በዚህ መንገድ ኤምቢሲ መደገፉን ቢቀጥለኝ በትምህርቴ ውጤታማ መሆን ስለሚፈልግ በስራዬም ውጤታማ መሆን ስለሚፈልግ ድጋፉን ለትምህርት በሚያስፈልጉ በየትኛውም ነገሮች ሊሆኑ ይችላሉ ኤምቢሲ መደገፉን ቢቀጥል እጅግ በጣም ደስተኛ ነኝ እነዛ እንደኔ ያሉ ወንድሞች እህቶች ይሄ ድርጅት ከዚህም በፊት በመርዳቱ ብዙ ሰዎችን አይናቸው ተከፍቶ መንፈሳዊ ዕውቀት አግኝቶ የእግዚአብሔር መንግስት ለማገልገል እድል ስለሰጠ አሁንም እንደዚህ አይነት እድል ካለ እነዚህን አገልጋዮች የምታግዙበት የምትረዱበት እድል በስፋት ቢቀጥል ጥሩ ነው እኔ ከሁሉም በፊት ማስተላልፈው አመሰግናለሁ እየተደረገ ስላለው ነገር እጅግ አድርጌ አመሰግናለሁ ምስጋና ይድረስልኝ እና ይመዝገብልኝ ሌላው ደግሞ ምንድነው አሁንኛ አካባቢ መማር የሚችሉ እኔ ብቻ ሳልሆን መማር የሚችሉ አሉ ግን ከዚሁ ካቅም ማነስ የተነሳ ሳይማሩ እየቀሩ ያሉ ቢማሩ ደግሞ ከዚህ የበለጠ ማገልገል እንደሚችሉ ጸጋቸው ሊገለጽ እንደሚችል ትምህርቱ ወሳኝ ስለሆነ ማለት ነው But annually we have this pastoral pastors conferences we do, but it depends on the financial resources that we get support from our partners or if we raise local funds. Yeah, as you know, Christianity, especially the Lutheran Church in Ethiopia, is growing very fast, and we are about 12 million members, which is one of the largest Lutheran church in the world. But looking to our pastors, those who have taken theological training are very few in number. So the pressing need for us is to have well-trained pastors, especially from well-recognized theological seminaries all over the world. So we really need those educated pastors who have taken solid theological trainings, and also the churches should prepare kind of training for those lay ministers in engaging themselves in proclaiming the gospel of Christ Jesus. Mechanesis is well known in planting churches. Everyone engaged in planting
churches, one of the orientations that we give to any new converts is after they get their basic Christian teaching, we just tell them that every member of the church is a steward of the gospel. According to the Ethiopian statistics, 70% of the total population are young. So even in the church, 70% of the total members are young people. So this we have this vibrant group in the church and are eager to do ministry. And so we have lots of young people in our congregation, in our churches.